አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሙባረክ ፈርኒቸር ቤተሰቦች እንዴት ናችሁ? እኛ አልহামዱሊላህ ደህና ነን። እንግዲህ ዛሬ ሀርቡ ከተማ ነው የምገኘው። በጣም ጽድት ያለ ኪችን ካቢኔት እየገጠምን ነው ማለት ነው። ለቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ ቪዲዮዎች ደግሞ እንዲደርሳችሁ የደወል ምልክቷን በመጫን ተቀላቀሉ ማለት ነው። እንግዲህ አሪፍ እቃዎችን እንለቃለን። እንደምታዩት በጣም ፏ ጽድት ያለ በላምኔት የተሰራ ኪችን ነው ማለት ነው። እዚህ ጋር ያው መደርደሪያው ደግሞ ተነሺ ነው ማለት ነው። ብዙ ጊዜ የምናደርገው እንደ ትዕዛዝ አሪፍ ረጃጅም እቃዎችን ማስቀመጥ ስትፈልጉ ደግሞ መነሳት ይችላል ማለት ነው። እንግዲህ እነዚህ ያው ለጭቃ ቤቶች የሚሆን ኪችን ነው ይሄ። ምክንያቱም ግድግዳ ላይ የሚታሰር አይደለም። ለጭቃ ቤት ደግሞ መሀል ላይ ያሉት ቋሚዎቹ እነዚህ ክፍቶቹ አያስፈልጉም ማለት ነው። እንዳስፈላጊነቱ ደግሞ መደረግም ይችላል ያው ብሎኬት ቤት ላይ እና ደግሞ ዛሬ እንግዲህ ስራ ላይ ያለውን ሂደትም ቪዲዮ ሰርቼላችኋለሁ ተመልከቱ ማለት ነው። እዚህ ጋር እንግዲህ ሴራሚኩን ማርብሉን እየቆረጥኩ ነው ማለት ነው። እንደምታዩት ያው ስራ ቦታ ላይ ቆርጬ ነበረ። ያው አጋጣሚ እዛ ቤት ላይ ትንሽ ስለበዛ ግዴታ መቀነስ ስለነበረብኝ እንግዲህ እንደምታዩት ሴራሚኩን እየቆረጥኩ ነው ማለት ነው። በነገራችን ላይ ያው ጥንቃቄ የሚያስፈልገው ስራ ነው ይሄ። ሴራሚክ በጣም መጥፎ ነው። እንግዲህ ያው እንደምታዩት በዚህ መልኩ ቆርጬዋለሁ ማለት ነው። እዚህ ጋር ደግሞ ያው ሴራሚኩ ተገጥሟል። ሴራሚኩን ከገጠምኩት በኋላ ደግሞ እያሳሰርኩት ነው ማለት ነው። የላይኛውንና ከታችኛዎቹ እነዚህ ቋሚዎቹን መሀል ላይ የሚደረጉትን እነሱን አብሬ እያሰርኩ ነው ማለት ነው። በቢቴ እንደምታዩት ያው የተገጠመ ነው። እንግዲህ ሙሉ ስራውን በቻልኩት መጠን ያው ቪዲዮ እየቀረጽኩላችሁ ነው ማለት ነው። እንግዲህ ያው ካሜራማኔ ደግሞ ያው አብረን ይሄድ ነው ልጅ ነው ማለት ነው። እንግዲህ እኔ ያው እየሰራሁ ነው፣ እሱ ደግሞ ያው ቀረጻ ላይ ነው ማለት ነው። እንደምታዩት በዚህ መልኩ እንግዲህ ሰራርተነዋል። አሁን ገጠማ ላይ ነኝ፣ ያው እየገጣጠምኩት ነው። ጽድት ያለ ስራ ነው። እንግዲህ ላምኔት አያችሁት፣ ውስጡም ውጩም በጣም አሪፍ ኳሊቲ ስራ ነው። ከኤምዲኤፍ በጣም የተሻለ ነው ማለት ነው። እንግዲህ መጨረሻ ላይም ያው የአጠቃላይ የካሬውን ዋጋም የምነግራችሁ ይሆናል። በድጋሜ ያው አዲስ ለሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ያው እንደምታዩት አሁን ሙሉ በሙሉ አልቆ ተገጥሟል ማለት ነው። እቃው ይሄንን ይመስላል። እዚህ ጋር ደግሞ ያው የመታጠቢያ ሲንክ አለው ማለት ነው። ያው መታጠቢያ ሲንኩን ገጥሜዋለሁኝ እዚሁ ስራ ቦታ ነው። በነገራችን ላይ ያው የቆራረጥኩትም ሁሉንም እዚህ ጋር እንደምታዩት እንግዲህ አሁን ቧንቧ መገጠም ነው የቀረው። ቧንቧ ሰራተኛ ይሄኛውን የሲንኩን አጠቃላይ ሆዝ አለው ገመድ አለው ሙሉ በሙሉ ያንን አገናኝቶ ውሃ በሚኖር ሰዓት ተገጣጥሞ ያው መጠቀም ያስችላል ማለት ነው። እኛ እንግዲህ ሁሉን ነገር ያው ሬዲ አድርገን ጨራርሰን ገጣጥመን አስረክበናል ማለት ነው። እንደምታዩት ሁሉም መሳቢያውም ሻተሩም በጣም ጽድት ያለ ስራ ነው ማለት ነው። ይሄን ይመስላል። እንግዲህ ያው ብሎኬት ቤትም ማሰራት ለምትፈልጉ እዛው ላይ ታሳሪ መደረግ ይችላል። እዚህ ጋር እንደምታዩት ደግሞ የሳህን ማስቀመጫ ናቸው። ያው ይሄን ይመስላሉ። እንግዲህ አጠቃላይ ስራው እንደምታዩት ነው። መስተዋት ደግሞ አልፎ ቢደረግበት አሪፍ ነው። እንደ ምርጫችሁ ሙሉ በሙሉ ዝግ እንዳይሆን ማለት ነው። መስተዋት የማትፈልጉም ደግሞ ሙሉ በሙሉ በላምኔቱ ብቻ ይሰራል። ስራው እንደምታዩት እንግዲህ ልቅም ፏ ያለ ስራ ነው። ላምኔት ብዙ ጊዜ በጣም ስራውን አጉልቶ ያወጣል ማለት ነው ኳሊቲውን። አሁን ኤምዲኤፎች በዚህ ደረጃ የጥራት ልካቸው እንደ ላምኔቱ አይሆንም። እንደምታዩት በጣም ያንጸባርቃል። ከቤቱ ከተቀባው ከለር ጋር ማች ያደረገ ስራ ነው። እንግዲህ ውድ ቤተሰቦች ያው ሼር ላይክ እያረጋችሁ እንግዲህ አበረታቱን ቪዲዮውን። እንደምታዩት ከሚሴ ነው ማለት ያው የምንገኘው አድራሻችን ከሚሴ ነው። የትኛውን ቦታ እናደርሳለን። ሙሉ የፈርኒቸር እቃዎችን እዘዙን። አጠቃላይ የፈርኒቸር ስራዎችን ሶፋ፣ መጅሊስ፣ የውስጥ በሮች፣ አጠቃላይ ማንኛውም አይነት የፈርኒቸር የቤት እቃዎችን በጥራት እናደርሳለን እንሰራለን ማለት ነው። እንግዲህ ቻናላችንን ወደ ኋላ የምንለቃቸውን ቪዲዮዎች ብታዩ እጅግ በጣም ጥራት ያላቸው ኳሊቲ ስራዎችን እየሰራን ነው። እንግዲህ ሼር ላይክ እያረጋችሁ አበረታቱን። ያው እንደምታዩት እንግዲህ ይሄ እቃ በጣም ጽድት ያለ ስራ ነው።
አሁን ላይ ይሄ ኪችን በካሬ እየተሰራ የሚገኘው እንግዲህ ይሄን ቪዲዮ በመለቅ ሰዓት ነው። አሁን የእቃ ዋጋኛ መናገር የሚከብደን በጣም ብዙ ጊዜ ዋጋው እየተለዋወጠ ስለሚያስቸግር ነው። ይሄን በመለቅ ሰዓት 15500 ብር ነው በካሬ ማለት ነው። እንግዲህ ይሄ ኪችን 11 ካሬ ነው ይሄ ኪችን ማለት ነው። አጠቃላይ የታችኛውና የላይኛው ድምሩ እንግዲህ 11 ካሬ ነው። በ15500 ሲባዛ የሚመጣው ዋጋ ነው ማለት ነው። ይሄ ማለት የሴራሚኩን የኪችን ቶፑ ሳይጨምር ማለት ነው። እንግዲህ ይሄን ይመስላል ለዛሬ ይዤላችሁ የመጣሁት። ሰላም